ፓብሎ ኤስኮባርን አስቀይማችሁት ችግር የለውም ካላችሁ ይህ ሰው በሌላ ቋንቋ ንስሐ ግቡ እያላችሁ ነው። ምክንያቱም እንዴት መሰላችሁ? የሜድሊን ካርቴል ዘፍጥረት መጽሐፍ የመጀመሪያ ገጽ ላይ የምናገኘው የዚህ ሰው ስም ነው። ስሙም ካርሎስ ሌደር ይባላል። ካርሎስ ሌደር ደግሞ ልክ እንደ ጓደኛው ፓብሎ ኤስኮባር እጅግ በጣም ችግር ነበረበት። በመጣው ይምጣ ያዘው አይነት ሀስለር ነበረ። ብር ለማግኘት ብሎ ያልሄደው ርቀት አልነበረም፣ ያልወጣው ተራራም አልነበረም። እድሜው 30 ከመሙላቱ በፊትም የግሉ ደሴት የገዛ ነበረ። እነ ጄፍሪ ኢፕስቲንም ከሱ በረከት ደርሷቸው ነበረ የግላቸው ደሴት መግዛት የቻሉ። ፓብሎ ኤስኮባርን እጅግ የሚጠላው ውሳኔ እንዲወስን ያደረገ ሰው ነበረ። አይደለም ለ1 ኪሎ ለ1 ግራም ኮኬይንም ሊያደርጋችሁ ይችላል። በክብሩና በሴት ልጁ ከመጣችሁበት ልክ ሴት ልጁ የሆነ ሰዓት ላይ በርዷት እንዲሞቃት ብሎ እንዳቃጠለው ብር ያቃጠላችኋል ከውስጥ። ስለዚህ ካርሎስ የግሉ ደሴት ነበሩ። ፓብሎ ደግሞ በዛን ሰዓት በኮሎምቢያ ጫካዎች ውስጥ እንደ ዘንዶ መሽጎ ኮክ ያመርት ነበር። ፓብሎ ትናንሽ ፕሌኖች ኮክ ጭኖ ቀጥታ ወደ አሜሪካ ለመላክ ነበር ሀሳቡ። ካርሎስ ግን ያ ነገር አይሆንም፣ ፕሌኖቹ እኮ መሀል ላይ ነዳጅ ያልቅባቸዋል። ስለዚህ እኔ ደሴት ላይ ነዳጅ ማደያ እንተክላለን፣ እዛን ያርፋሉ፣ ከዛ ደግሞ ነዳጃቸውን ሞልተው ቀጥታ ወደ ማያሚ ይሄዳሉ ይለዋል። ፓብሎም ሺሽ አንቺ ሰው ስማርት ነሽ ለካ እኔ ደደብ ትመስይ ነበረ ምናምን ይለዋል። ግን ከዛ በኋላ ነበረ ይህ ሰው መወጣጠር የጀመረው። ምክንያቱም የካርሎስ ደሴት የምትገኘው በባሃሚያን ኔሽን ግዛት ውስጥ ነበረች። እናም የባሃሚያን መንግስት ደግሞ ብራይብ እያደረገ ካርሎስ ያቺ ደሴት ወደ ሰዶምና ጎመራ ቀየራት። ከዛን ጊዜ በኋላ ነበረ የዓለም ሚዲያዎች ባሃማን ኔሽንስ ለሽያጭ የቀረበች እጅግ በጣም ኮራፕትድ የሆነች ሀገር ሆናለች ሲሉ፣ ዲኢኤዎችና ኤፍቢአይዎች ደግሞ አይናቸው ካርሎስ ላይ ጣል ያደርጋሉ። ደሴቷንም ለመፈተሽ በገቡበት ሰዓት ካርሎስ እንዳለ ንብረቱን ጠቅልሎ ወደ ኮሎምቢያ ሂዷል፣ ወደ ፓብሎ። በዛን ሰዓት ገበያው እየቀዘቀዘ ይመጣል። ምክንያቱም መጀመሪያ ፕሌኖቹ ከመጠቀማቸው በፊት ይጠቀሙበት የነበረው መንገድ ሰዎች ኮንዶም ውስጥ ኮክ አስገብተው ይውጡትና ከሀገር ወደ ሀገር ያሻጋግሩት ነበረ። እሱ አላዋጣ ሲላቸው ነበረ እሱ ደሴት ገዛ፣ እሱ ደግሞ ጫካ ውስጥ ሆኖ ኮክ መላክ የጀመረው። እሱ ነገር ሲፈርስባቸው ደግሞ ወደ ድሮ ሜተዳቸው መመለስ ጀመሩ። እንደዛም ሆኖ የፓብሎ መኖሪያ ግቢ እጅግ በጣም ሰፊ ነበረ። በየቀኑ ማታ ማታ እጅግ በጣም ነውጠኛ የሆነ ፓርቲ ይካሄድ ነበረ። እዛ ግቢ ደግሞ ጅራፎች አሉ፣ ጉማሬዎች አሉ፣ የሌለ እንስሳ የለም። በዛን ሰዓት ደግሞ ካርሎስ ራሱን እጅግ በጣም ጥሎ ነበረ። ምክንያቱም እንዴት መሰላችሁ? ያመረተው ኮክ ራሱ መጠቀም አልነበረበትም። ልክ እንደ ፓብሎ ያጨሳል እንጂ አይስብም። ግን የሆነ ቀን ላይ ካርሎስ ከሆነች ሴት ጋር ይመቻቻል። ፓርቲው ጋር ከመጡት ሴተኛ አዳሪዎች ጋር። ምክንያቱም ብራቸውን እየከፈሉ ወደ ሃሲየንዳና ፖሊስ ያመጡ ነበረ ብዙ ሴቶች። ሴቷም ተመችተዋለች። ግን ደግሞ በሳበው ኮክ ምክንያት እጅግ በጣም ጭንቅላቱ ስለናወዘ መተኛት ይፈልጋል። ፓርቲው ይቀጥል ብሏል። ፓርቲው እየቀጠለ እያለ ግን የፓብሎ እጅግ በጣም ታማኝ የሆነ አሳሲን ነበረው፣ ሮሎ ይባላል። እናም ሮሎ ፓርቲውን እያስቀጠለ እያለ ከዚህ ሴት ጋር ይጋጫል። ይህች ሴት ደግሞ ስሟ ሶኒያ ነበረ። ፓርቲው ከመቀዝቀዙ በፊት ከካርሎስ ጋር ተመቻችተው ነበር። ካርሎስም በዛን ሰዓት ከእንቅልፉ ተነስቶ ጭንቅላቱ በጣም ናውዞበት ስለነበረ የሆነች ነገር ሳብ ማድረግ ፈልጓል። ከመኝታ ቤቱ ተነስቶ ወደ ኪችን ይሄዳል። እዛ ሮሎ ከሶኒያ ጋር ሲጨቃጨቁ ይመለከታል። ካርሎስም ምንም ነገር ሳያወራ ሽጉጥን መዞ አወጣና ሮሎን አደረገው። ፓብሎም ከተኛበት ክፍል በሽጉጡ ድምፅ ተደናግጦ ይነሳና ወደ ፓርቲው ቦታ ያቀናል። በዛን ሰዓት ካርሎስ በእጁ ሽጉጥ ይዟል። ፓብሎም በዛን ሰዓት ካርሎስ አንተ ነህ ሮሎን የገደልከው ሲለው፣ ካርሎስን በዛን ሰዓት ሊገለኝ መጣ ቀድሜ አደረግኩት ይለዋል። ፓብሎ በዛን ሰዓት ችግር የለውም ምናምን ይለው። እንዲህ የሆነው ፌብሩዋሪ 3 በ1987 በፈረንጆች ነበረ። እናም በዛን ሰዓት ፓብሎ እጅግ የሚጠላው ውሳኔ ለመወሰን ተገደደ። ለነጋታው ፌብሩዋሪ 4 ላይ ካርሎስን ጠርቶ ወደ ሆነ ቦታ ልልከህ ነው ተዘጋጅ ይለዋል። ምክንያቱም የዚህ ሰውዬ ጭንቅላት መናወዝ ለካርቴሉ እጅግ በጣም ሪስክ ውስጥ የሚያስገባ ሆኖ ስለተገኘ ነበረ። ፓብሎ የራሱ ቤት ወዳለው ሪዮ ኔግሮ ወደ ተባለ ቦታ ካርሎስን ይልከዋል። በዛን ሰዓት ግን ፖሊሶቹ ጋር ደውሎ ብር ይሰጣቸውና ካርሎስ ያለበት ቦታ አውቃለሁ ሄዳችሁ እሰሩት ይላቸዋል። በዛን ሰዓት ካርሎስን ለማሰር 200 ወታደሮችና ሄሊኮፕተሮች መጥተው ከበው ነበር ያሰሩ። በዛን ሰዓት ሃንጎቨር ላይ ስለነበረ ተነስቶ እንኳን ማምለጥ አልቻለም ነበረ። በዛን ሰዓት ዲኢኤዎች ይህንን ጉዳይ ይከታተሉት ስለነበረ ይህ ሰው ለአሜሪካ ተላልፎ ይሰጣል። በዚህ ምክንያት ደግሞ አሜሪካ ለ33 ዓመታት ያክል አስራው ከዛ በኋላ ወደ ጀርመኒ ዲፖርት አደረገችው። ምክንያቱም ይህ ሰው ግማሽ አካሉ ጀርመናዊ ነበረ፣ በአባቱ በኩል በእናቱ በኩል ብቻ ነበረ ኮሎምቢያዊ። እናም ከዛ በኋላስ ምን ተፈጠረ ካላችሁኝ ሙሉ ስቶሪውን ማድመጥ የምትፈልጉ ከሆነ ባዮ ላይ ባስቀመጥኩላችሁ ሊንክ እየገባችሁ መስማት ትችላላችሁ። እስካሁን የነገርከን ነገር እኮ በቂ ነው የምትሉ ከሆነ ደግሞ ይመቻችሁ፣ ላይክ ማለት እንዳረሱ ፕላስ ምልክቷንም ተጫኑልኝ። ጅሜ